መራ ይሄ ቪዲዮ ትንሽ ረዘም ስለሚል ኮፒ ሊንክ አድርጋችሁ እንድታዩት ላሳስባችሁ። ግን ዛሬ ዘ ቴሌግራፍ ላይ ከወጣው መረጃ መሃል አንደኛው በውድ ዋጋ የፈረሙ ተጫዋቾች ምን ያህሉ ሂት አድርገዋል፣ ምን ያህሉ ደግሞ ሚስ አድርገዋል የሚለውን እስኪ እንመልከት። ፎሎ፣ ላይክ፣ ሼር እንዳይረሳ። እንግዲህ ሮሜሎ ሉካኩን የምንመለከት ከሆነ ይሄ ዝውውር በ75 ሚሊዮን ፓውንድ ነበረ ወደ ማንቸስተር ዩናይትድ የተዛወረው ከኤቨርተን። ያኔ ታዲያ ሞሪኒዮ ራሳቸው ናቹራል ፊት ፎር ማን ዩናይትድ ሲሉ ነበረ የተናገሩት። እንግዲህ በ2019 ወደ ኢንተር እስኪሄድ ድረስ ሚስ ነበር ያደረገው ማለት ነው። ከዛ ባለፈ ጆስኮ ቫርዲዮል ከላይፕዚግ በ77 ሚሊዮን ፓውንድ ከፈረመ በኋላ ጥሩ ቴክኒካል ችሎታ እና ቨርሳታይሊቲ ያለው ተጫዋች መሆኑንም አሳይቷል። ሂት ነበር ያደረገው ማለት ነው። ከዛ ባለፈ ሃሪ ማጓየር ይሄ ተጫዋች በ80 ሚሊዮን ፓውንድ ከሌስተር ወደ ማንቸስተር ዩናይትድ ተዛወረ። በሁለቱም ሁነት ውስጥ ያለፈ ተጫዋች ነው እንደ ኢንቫይሮንመንቱ ማለት ነው። ለማንኛውም ግን ሚስም አድርጓል። ነገር ግን ደግሞ በጊዜ ቆይታና እንደ ማን ዩናይትድ ደግሞ የጅምላ ተጫዋቾች ድክመት የተነሳ ሂትም አድርጓል። ስለዚህ የሱን አወዛጋቢ ነው፣ ግን በሁለቱም ሙድ ውስጥ አልፏል። ሚስም አድርጓል፣ ሂትም አድርጓል ማለት ነው። ከዛ ባለፈ ዳርዊን ኑኔዝ በ85 ሚሊዮን ፓውንድ ያ ማለት ከቤኔፊካ ወደ ሊቨርፑል በ2022 ሲመጣ በተለይ ደግሞ በ2024-25 ያለቀው የውድድር ዘመን ላይ በፕሪሚየር ሊጉ 5 ጎል ብቻ ነበር ያስቆጠረው። በዚህም ሚስ እንሰጠዋለን ማለት ነው። አንቶኒ በ82 ሚሊዮን ፓውንድ ነበረ ከአያክስ ማንቸስተር ዩናይትድን የተቀላቀለው። ታዲያ በ2022 ከመጣ በኋላ ሪያል ቤቲስ እስኪሄድ ድረስ ግን በማን ዩናይትድ ቤት አልተሳካለትም። እሱም ሚስ አድርጓል ማለት ነው። ፖል ፖግባ በ89 ሚሊዮን ፓውንድ ነበረ ከጁቬንቱስ ወደ ማንቸስተር ዩናይትድ በ2016 የመጣው። ለዩናይትድ አልፎ አልፎ ጥሩ የሚሆንባቸው ጨዋታዎች ነበሩ። በእርግጥ ግን ደግሞ የወጣበትን ገንዘብ የተካ ነው ወይ ብለን ከጠየቅን ግን እሱም እንዲሁ ሚስ ያደረገው ሌላኛው ተጫዋች ሮሜሎ ሉካኩ ከኢንተር ወደ ቼልሲ ዳግም ከመጣ በኋላ በ2021 ቼልሲ ሻምፒዮን ያደርገኛል ብሎ ነበር አስቦ የመጣው። ግን ያም ሳይሆን ቀርቶ እሱም ወደ ጣሊያን ተመልሷል። ይሄም ሚስ ያደረገ ሌላ የውድ ገንዘብ ዝውውር ጃክ ግሪሊሽ በ100 ሚሊዮን ፓውንድ ከአስቶን ቪላ ወደ ማንቸስተር ሲቲ ነበረ የመጣው። ታዲያ በ2021 በተለይም ደግሞ ባለፈው ዓመት ላይ ሞገስን አጥቷል። በ2021 ከመጣ በኋላ ግን በ2022-23 ሲቲ ትሬብልን ሲያሳካ ግን ጥሩ ከሚባሉ ተጫዋቾች መሃል አንዱ ነበረ። እሱም በሁለቱም ሙድ ውስጥ ያለፈ ቢሆንም ግን የሱ ጉዳይ አወዛጋቢ ነው ሲል ነው እንግዲህ ዘ ቴሌግራፍ የሚያነሳው። ስለዚህ ሂትም ሚስም ማለት ይከብዳል ማለት ነው። ዴክላን ራይስ ወደ አርሰናል ከዌስትሃም በ105 ሚሊዮን ፓውንድ ከመጣ በኋላ በ2023 እሱ ባለፈው የውድድር ዘመንም ሳይቀር ምርጡ የአርሰናል ተጫዋች ነበር። ይሄም ሂት ያደረገው አሪፍ ዝውውር። ኤንዞ ፈርናንዴዝ በ107 ሚሊዮን ፓውንድ ከቤኔፊካ ወደ ቼልሲ በ2023 ይሄ አርጀንቲናዊ አማካኝ እንግዲህ በቼልሲ ውስጥ ከዋና መሪዎቹ መሃል አንዱ መሆን የቻለ ተጫዋች ቢሆንም አስፈላጊው ነው በኤንዞ ማሬስካ ስር። ግን አሁን ላይ ስለመመለሱም ይሁን ስለመክሰሩ እርግጠኛ ሆኖ መናገር አይቻልም፣ ገና ጊዜ ስላለው እሱን ማየት ያስፈልጋል። አሁንም ጁሪ አውት አድርገን ብናየው የተሻለ ነው። ከፍርድ ነፃ መሆን ይሻላል ማለት ነው። የሱን ጉዳይ ካይሴዶ ከብራይተን ቼልሲ በ115 ሚሊዮን ፓውንድ ከመጣ በኋላ በተጠናቀቀ የውድድር ዘመን ለቼልሲ የኮንፈረንስ ሊግን ማንሳትና እንዲሁ ደግሞ የሻምፒዮንስ ሊግ ተሳትፎ ውስጥ ዋነኛ ድርሻን ከተጫወቱ ሰዎች መሃል አንዱ ነው። ይሄም ሂት ያደረገ ዝውውር ብለን ማንሳት እንድንችል ያደርገናል ማለት ነው። እነዚህ ብቻ አይደሉም፣ በርካታ ሂትም ያደረጉ አሉ፣ ሚስም ያደረጉ ዝውውሮች አሉ። ለምሳሌ አርሰናል ውስጥ ፔፔ ሚስ ያደረገ ሌላኛው ተጫዋች ነው። ማንቸስተር ዩናይትድ ውስጥ እንዲሁ በርካታ ተጫዋቾችን ማንሳት እንችላለን። ቼልሲ ውስጥም ማንሳት እንችላለን። ለምሳሌ እንደነ ጄደን ሳንቾን በማንቸስተር ዩናይትድ ማንሳት እንችላለን። በርካታ ሌሎችም ተጫዋቾችን ማንሳት እንችላለን ማለት ነው፣ ሂትም ሚስም ያደረጉ። አሁን እንግዲህ ሊቨርፑል ዝውውር ነው የበለጠ ይሄንን ጉዳይ ቴሌግራፍ እንዲያነሳ ያደረገው። ፍሎሪያን ቪርትስ ምን ይገጥመዋል? ሂት ወይስ ሚስ ያደርጋል? እንግዲህ ምን ጠብቀው ይሆናል። እኛ ግን ሂት እንዲያደርግ እንመኝለታለን። ለማንኛውም እንዲህ አይነትና መሰል መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። መልካም ጊዜ፣ ይመቻችሁ።